ወንድ ሴት ሴት ወንድ ብዬ በ1000 ብር እሺ እንሂድ እሺ 1 2 3 yes 3000 ብር በላው በቃ ይሰጣላ ሃይሚ ሊሊ ሃይሚን ብዬ በ500 ጨምርበት ከፈለክ መቅረት ይችላል እሺ እንሂድ በቃ አላልኩም የኔ ልጅ በር አከፋፈቷን አውቃለሁ ይሄን ያቺ ብትሆን በሩን ሰብረው ነበር ምን እየተፈጠረ ነው ሊሊ ግን ምን አለበት ደረጃው ላይ ተተሽኝ ባትመጪ አዎ ምን አለበት ብትጠብቂያት ዛሬ ሰዎቹ ደህና አይደሉም 2500 ብር ነው ያለብኝ ይሁን በገዛ ሚስቴ ነው የተበላሁት ማን ቀድሞ ይወጣል ሊሊን ብዬ በ1000 ብር አይ እኔ ሊሊን ብዬ ነው ማስይዘው እሺ ሃይሜን ብዬ መሄድ ከሆነ በ2000 ብር እንሂድ ምን አለበት አይወጡም ብዬ ባሲዝ ኖሮ አራንቺ ሴትዮ ተኝ በእናትሽ ኧረ ተኝ ብራቮ የኔ ልጅ ብራቮ እንዲህ ነው እንጂ ለአባት መድረስ ምንድነው ምን ተፈጥሮ ነው እሺ ሊሊ ሻሽ ታስራለች ብዬ በ500 ብር እንሂድ አታደርግ ታደርጋለች እሺ ቆይ ምንድነው አልገባኝም እሺ እንሂድ yes እንደው ምን አባቴ ላርግሽ ሊሊዬ ሰው እንዴት አሮጊት ይመስል ሻሽ ያስራል ራሴን አሞኝ እኮ ነው ይልቅ ሃይሚ እራት ማቅረብ አግዢኝ አንቺ ጋር መመጣ ይሻለኛል እንጂ አባቢና ባሊ ለቀዋል እሺ ቀድሞ ጭቅጭቅ የሚጀምረው ማን ነው ሃይሚ ነች ሊሊ ራሷን ስላመማት ትበሳጫለህ ስለዚህ በ1000 ብር እንሂድ እሱን አይደለም ያልኩት ይሄን ነበር ያልሽው አሁን ለምናድር ነው ሐሳብሽን የቀየርሽው አንቺ ልጅ ግን መች ነው ያምሮሽን የምታሰሪው አንቺ እኮ ነሽ ራሴን አመመኝ ብለሽ ሻሽ ያረግሽው ዞር በልኝ ከዚህ አልልም ሊሊ ናት የጀመረችው አይ ሃይሚ ነች ሊሊ በጨዋነት ነው ያወራችው ሊሊ ናት ብያለሁ ሊሊ ናት ምን ይላል ነው በጉልበት ነው አዎ እስቲ ችን ከፍ አድርገው ታምናለህ ከዚህ በላይ ምን ከፍ ማድረግ የምችል አይመስለኝ ለቀጣዩ ጨዋታ አደርስም ማለት ነው እኔም እሱን ያበገነኝ ደሞ አውቃለሁ የማን ሴራ እንደሆነ ይሄም የሚስቴ ነው እንዳትል አትሳቅ እኔ ሚስቴን በደንብ አድርጌ ነው ማውቃት ቀስ በቀስ ነው የምትገድለኝ ታውቃለህ በዚህ ሰዓት ልብሶቼ እንኳን የሚቀመጡት የቁምሳጥኑ የላይኛው ክፍል ላይ ነው ታዲያ ይሄን ምን አገናኘው አየህ ሁሉም ሰው የሚያስበው ኖርማል መሆኑን ነው ግን እኔ በየቀኑ እንደዛ ልብሶች ለማውረድ እጄን ምን ያክል እንደማንጠራራ አስብ እንደሱ እንኳን አስብ አይመስለኝም አዎ ሴቶችን አታውቃቸውም ለምሳሌ ሚስቴ ያንተን ፍላጎት ተከተላ የቀየረችልህ ነገር አለ ኩኪዬ ከሌሎች ሴቶች ትለያለች ለኔ ብላ ብዙ ነገር ነው ያደረገችልኝ ለምሳሌ ምን ለምሳሌ አየህ ሶፋው ቲቪው አልጋው ሁሉም ነገር የሚስት ምርጫ ነው በዛ ላይ ደግሞ እንደኔ የሚጠላ ሚስት ደግሞ ካለች ቀስ በቀስ የሚገልድ ነገር ታመቻችልሃለች ዶክተር ሴቶች እንደዚህ ጨካኞች አይደሉም በቃ እንክብካቤ ይፈልጋሉ እሱን ካደረክ ደግሞ ምንም ነገር ይሆኑልሃል አይምሰልህ ተሳስተህ እንኳን የሶፋውን ቦታ ብትቀይረው ቺ ተደረከባት ያክል የሚሰማት አንተ ደግሞ ሮኬት ሳይንስ አደረከው በቃ ቴራፒው በደንብ ስራበት ዶክተር ሻሻል ደግሞ ጨለምተኛ አትሁን
ዘመተባቸው እኮ ሚስቴ እንድትናፍቀኝ ነው ያደረገኝ አይደል? ገና ከመውጣት ናፈኩ። ሌላ ማን አለኝ ብለሽ ነው ኩክሻዬ? እኔ የምለው ኩክሻ ሶፋችንን እንቀይረስ? ምን አይነት ሶፋ አገኘ? ሰርፕራይዝ ነው ስገዛ ታየዋለሽ። ዊ ማሪ ደግሞ እኔ ሰርፕራይዝ እንደማልወድ ታውቂለ። ባይሆን እኔ ቆንጆ ሶፋ ፈልጋለሁ። ሰርፕራይዝ ከመቼ ወዲህ ነው የጠላሽው? ዳኒ ደግሞ ባይሆን እስቲ አበባና ቸኮሌት ገዝተ ሰርፕራይዝ አድርገኝ። ባይ እኔ ሶፋውን ወድጄዋለሁ እኮ። ድሮም ናፍቄ አይደለም አይደል የደወልኩት፣ ስለ ሶፋ ለማውራት ነው። እሱማ ናፍቀሽኛል እኮ ማሪ። ውሸታ። ቻው እንደው ባይ። ሄሎ ማሪ። ኩክሻ ዘጋችሁ። ዶክተር እውነቱን ነው ማለት ነው። ጨለምተኛነትማ አይደለም። ሄደላታለሁ አይደል? ዳኒ እኔ እኮ ሶፋውን አንተ ስለምረጥከው እኮ አይደለም፣ ግን እኔን ለማስደሰት ብለህ በቃ ብዙ ወጪ እንዳታወጣ ብዬ እኮ። ኧረ እባክሽ እውነቴን ነው። 45,000 ብር ቀሚስ ለመግዛት ስታወጪ ግን ምንም አልመሰለሽም ነበር? እሱ እኮ 45,000 ብር ነው እና ሶፋው እኮ 50,000 ብር ነው። 5,000 ብር እኮ ብዙ ነው። ዶክተር እውነቱን ነበር ዶክተር። ማነው ደግሞ ዶክተር? ቆይ አንተ ምን ሰምተን የመጣ? ቤቴ ውስጥ ምንም መብት እንደሌለኝ ነግሮኝ ነበር። እኔ ግን አላመንኩትም ነበር። እሺ አንተ እዚህ ቤት ውስጥ ማድረግ ፈልገ የከለከልኩ ነገር ምንድነው? ለምሳሌ ቡና ስታፈይ ለራስሽ በትልቁ ማግ ትጠጫለሽ፣ ለኔ ደግሞ በትንሿ። እሺ ከነገ ጀምሮ ትልቁ ማግ ላንተ ሰጥቻለሁ። ምን? በቃ ትልቁ ማግ ወሰደው ላንተ ሰጠው። ይሄን ያህል ቀላል ነው ማለት ነው? አዎ ቀላል ነው በቃ። እሺ መኝታ ቤታችን ውስጥ ቴሌቪዥን እንዲገባ ፈልጋለሁ። ዳኒ ደግሞ አሁን እናረግን ማለት እኮ ሁሉንም ነገር ቶሎ በዛው እናረጋለን ማለት አይደለም። ቀስ በቀስ እየተነጋገርን እየተመካከርን እንቀይራለን። ምን ችግር አለው? እሺ ከዛሬ በኋላ እዚህ ቤት ውስጥ ስለሚቀያየሩ ነገሮች እየተነጋገርንና እየተስማማን ነው ማድረግ የምንችለው ማለት ነው። በቃ አዎ። ደስ አለ? አዎ ደስ አለኝ። ኦኬ ጥሩ በቃ። እሺ አሁን እንተኛ በል። እሺ ግን ኳስ ማየት እፈልጋለሁ። አይ አይቻልም። አይቻልም? አይቻልም። ኩኪሻ ጎሽ አላችሁ። ይሄን ተዋውቃቸው። አባቢ መቼስ ታውቀዋለህ? ያንቺ ጓደኛ ሆኖ እሳቸው የማያውቃል እንዴ? አባቢ ይሄን ያወቀው 12ኛ ክፍል እንደውም ጎረቤታችን ነበር። የዛች መለሎ ልጅ ነው እንዴ? እሱን አላውቅም። ለማንኛውም አጫውቱት መጣው ነቁጭ በል። ሰለሞን እባላለሁ። ሰፈር ውስጥ ሰሌ ነብሩ ነው የሚሉኝ። ደስ ይላል። ቁማር ነው እንደምትጫወቱት? ምንስ ቢሆን ልጠቁምብን ነው? ይገርምሃል፣ ልጅም እያለ ለእናቱ ያላልኩትን ሁሉ ነበር የሚነግራት። እኔ የወንድ ልጅ ወሬኛ በጣም ነው የሚያስጠላኝ። ይሄ ልጅ ግን ሊሊን ይወዳታል። አይ ነፈዝ ነው። ይሄን ያግብቷል አይመስለኝም። ለምን በ3,000 አንሄድም? እርግጠኛ ነኝ አይወዳትም። እኔ ይወዳታል ብዬ አስይዛለሁ። አሲስ አይወዳትም። እኔ የምለው አንበሳው ሊሊ እንዴት አገኛት? በስራ ምክንያት ነው። እነሱ ቢሮ አንድ ኬዝ አለኝ። አሃ ኬዙ ፍቅር ነው። አየህ ይወዳታል። እኔ ባሻን በትንታ ልትበላይ ነው። አይወዳትም። ይወዳታል። ካላመንከኝ መስቀለኛ ጥያቄ ልጠይቀው። ጠይቀው። ሄኒ ሊሊን ካፈቀርካት ምን ያህል ጊዜ ሆነ? ከ12ኛ ክፍል ጀምሮ ነው። አይዞ ንገረን። እኔና ሊሊ አንድ ሰፈርም አንድ ክፍልም ነበርን።
ይገርማቸዋል። ክፍል ውስጥ አንዳንድ ተማሪዎች ይሰድቡኛል፣ አንዳንዶቹ ጉልበታቸውንም ያሳያሉ እኔ ላይ። ሊሊ ግን ታዝንልኝ ነበር። አይ ሊሊ አዛኝ ልብ እኮ ነው ያላት። እሺ ቀጥል። አይዞህ ባሻ። እሺ ከዛስ ምን ተፈጠረ ንገረን እስኪ። ከዛ ሊሊም ከዘሪውን ጋር በጀመረችው ፍቅር ክነፍ ብላ ነበረ። እኔም ይሄን እያየ መቆየት አልቻልኩም። ስለዚህ ያገኘሁትን ስኮላር ተጠቅሜ ወደ ውጭ ለትምህርት ሄድኩኝ። ዘሪውንን ለምን እንደምጠላው ገባህ አይደል? አሁን እኔ ራሱ ዛሬ ጠላሁት። አይዞህ እድል አለ፣ ደፍረህ መጠየቅ ነው። አይ እንግዲህ እንዲህ ትን እያለ ነው ዘሪውን የነጠቀ። ይልቅ ቆፍጠን በልና ደፍረህ ጠይቀ። እናንተ ካላችሁኝ አልፈራም። አይዞህ አለንልህ። ቆፍጠን። እሺ ድፍን 7 ዓመት አፈቀርኩሽ። አሁን ግን ይበቃል። ፍቅሩን አትቀበለውም ብዬ በ5000 ብር አስይዛለሁ። ልጄን አውቃታለሁ፣ አትጨክንበትም። ፍቅር በማዘን አይሆንም። ሊሊ ደግሞ እንደዚህ አይነት ነገር ላይ ቀልድ አታውቅም። እሱ ደፍሮ ይጠይቃት እንጂ ትቀበለዋለች። ለማንኛውም እኛ ብንወጣ ይሻላል፣ በነፃነት እንዲጠይቃት። ትክክል ነው። አዎ እየተለወጠ ነው። ሊሊ ሳልሞትብሽ ፍቅሬን ተቀበይ። እንዳልኩም መጀመሪያ ድርጅታቸው ወዴት ይደረጋል? እየሰማኸኝ ነው? አዎ። ስለዚህ እንዳልኩ ሁሉንም ነገር አዘጋጅልኝ። እሺ። በቃ ነገ እንገናኛለን። ከዛ በፊት አንድ የምነግርሽ ነገር ነበር። ምንድን ነው? 12ኛ ክፍል ማለቴ ተማሪ እያለን። ሄሎ ሃይሚ፣ ሄዲያ ውጪ ነን አላላችሁም እንዴ? ምን ያህል ቆያችሁ? ከበቂ በላይ ቆይተናል። ሄኒ ምን ልትለኝ ነበር? አይ በቃ ሌላ ጊዜ እነግርሻለሁ። አያቅፋትም ብዬ በ1000 አስይዛለሁ። እሺ እንሂድ። እሺ በቃ ሰላም ዋል። እሺ ቻው። የስ ሄዲያ ከንቱ ልጆች። ሄሎ ሃይሚ። ሊሊ ምን ተፈጥሮ ነው? ማን ነው ቤት የመጣው? ጎረቤታችን የነበረ ነው። አንቺ አታስታውሺውም? ለምን ደወልሽ? ኩክሻ አንቺ ግን ለምንድን ነው ሁል ጊዜ በሱ በኩል የምትተኝው? ምንድን ነው? በሱ በኩል ለምንድን ነው ሁል ጊዜ የምትተኝው? ቤት ስተኛ ምን ችግር አለው? ምን ችግር አለው? እንዴት ችግር የለውም? ይኸው በዚህ በኩል ሁለቱም ስልካችን እዚህ ጋር ቻርጅ ይደረጋል። ስለዚህ ጨረሩ ለጤና ጥሩ አይደለም ማለት ነው። እናማ ጨረሩ ቀስ በቀስ እየገደለኝ ይሄዳል ማለት ነው። ታዲያ ከፈለክ ለምን ሄደ ሶፋ ላይ አትተኛ? ሶፋ ላይ ሌባው ሲገባ መጀመሪያ ከኔ ማጅራት እንዲጀምር ማለት ነው። ይሄን ለማለት ነው የቀሰቀስከኝ? የጤና ጉዳይ እኮ ነው። ያው ሊስፋሽ እንደው ያው ይስፋ ስልኬንም እንደው ሚጂ ነው የሚሄደው። ተነቃቅተናል ማለት ነው። እንዲማ አትገይኝም። ባሺ ብላ ጨምር። ብላ ሰሊ ብላ። ቆይ ምን እየተፈጠረ ነው?
እንዴት ልትቀራረቡ ቻላችሁ? እሱ የኔም ጥያቄ ነው። ምንድን ነው? እኔ ባሻ እኮ አዛኝ ልብ ነው ያለኝ። እኔም የሆነ ነገርማ አለ፣ ደርስበታለሁ። እኔ የምለው ሊልዬ፣ ሄኖክ ጥሩ ልጅ ነው አይደል? ዊ በጣም ያሳዝናል። እኔም እንዳየሁት ነው የወደድኩት። አይዞህ እባካችሁ ምግብ ላይ አናውራ ትን ብሎኝ ነበር። አይዞ በእናትህ እስኪ ዝም በሉ። እየተበላ አይደል እንዴ? ባሌን ልጋሉት ነው? ግን እኮ ያወራነው እኛ ነን። በቃ ዝም በሉ። እሱን ተይው ብቻ ሄኖክን ቅረቢው ባይ ነኝ። አይቻልም። ልጁ የሆነ ነፈዝ ያለ ነገር ነው። በኋላ መከራዋን ነው የሚያበላት። እሱን አትስሚ። እኔ አባትሽ ጥሩ ሰው የመለየት አቅም አለኝ። ሊልዬ ቆይ ስለማን ነው የሚያወሩት? ቅድም ስለመጣው ልጅ እኮ ነው። ውይ እሱ በጣም ነው የሚያስጣለው። ዝም ብዬ ሳየው የሆነ ክፉ ነው የሚመስለው። ክፉ እንኳን አይደለም፣ ታሪኩ ያሳዝናል። የምን ታሪክ ነው ደግሞ? ፊቱ ላይ ብዙ የህይወት ታሪክ እንዳሳለፈ ያስታውቃል። ቢያንስ ምግቡን በልተን እናማለን። ብቻ አደራ ሊልዬ እንዳትጎጁ። አዎ እኔም ለገንዘብ ብዬ ሊናዬን አልሸጥም። በጣም ጥሩ ልጅ ነው። እኔም እኮ የምለው እሱን ነው። ተማሪ እያለሽ ታዝኝለት እንደነበረ ሰምተናል። ዊ አዎ በጣም ያሳዝን ነበር። ተማሪ እያለን ያሰቃዩት ነበር። እኔም ጠበቃ የሆንኩት እንደሱ የተገፉ ሰዎችን ለማገዝ ነው። አየህ ሊሊ ታዝናለች እንጂ ልቧን አትሰጥም። አትሽወድ። ከማዘን እኮ ነው ሁሉ ነገር የሚጀምረው። ምንድን ነው የምታወሩት? እኔም ከጠፋው ቆይቻለሁ። ወዲህ ነው። ቆይ በኩራት እንደዚህ ፈገግ የሚያስብልህ ምንድን ነው? አቶ ተራ ነገር ነው። ይልቅ አንተ እንዴት ነህ? እጅህን ተሻለህ? ትንሽ ለውጥ አለው። ይልቅ ባለቤትህን አወራሃት እንዴ? ነግሬ ነበር። ኩኪዬ ትለያለች ብዬ ነበር አይደል? ሴቶች ከወደዱ የፈለግከውን ነገር ነው የሚያደርጉልህ። ቆይ ምን ተፈጠረ? መጀመሪያ ሶፋ መቀየር ፈልጋለሁ አልኳት። እንዳልከው እምቢ አለች። እሺ ከዛስ? ከዛ ቤት ሄጄ በግልጽ እኔ መብት እንዳለኝ ነገርኳት። ከዛ እንደማንኛውም ሚስት ሶፋ ላይ አሳደረችክ? ምን አይደለም ያደርኩት፣ እሷ ላይ ሶፋ ላይ ያደረችው። እስኪ ንገረኝ፣ ምን ብለሃት ነው? ቀላል ነው። ሶፋውን ለመቀየር ያልፈለግሽው ሶፋውን እኔ ስለመረጥኩት ነው አልኳት። አይደለም ወጪ እንድታወጣ ስለማልፈልግ ነው አለች። አትመናት እባክህ። መቼ ጨረስኩና ቆጣ ብዬ ሁልጊዜ በትልቁ ማቅ ለምን እንደምጠጣ ጠየኳት። ምን አለች? በእናትህ ማመን ትችላለህ? ከዚህ በኋላ ትልቁ ማቅ ያንተ ነው አለችኝ። እንዴ ቆይ ታዲያ ሶፋውስ? አንተ ደግሞ ሌላው ቀስ በቀስ ይሆናል። ዛሬ የምጠጣበትን ትልቁ ማቅ ከሰጠችኝ ነገ ደግሞ ቀስ በቀስ ይሆናል ማለት ነው። ምን ይስካል? አይ ዳኒ፣ ከዚህ ላይ ልጅ እያለን ሳይክል ካልተገዛለን ብለን ስናለቅስ እኔ ሳይክል ግዙልኝ ብዬ አልቅሼም አላውቅም። አጎቴ ትልቅ መኪና ስለሚነዳ የእሱን አይነት መኪና ግዛልኝ ብዬ አልቅሼ አውቃለሁ። ታዲያ ስታለቅስ አባትህ ምንድን ነበር የሚያደርገው? ቀጠቀጠኝ። በጣም ሲቀጠቅጠኝ ሳለቅስ አሳዘንኩትና ከረሜላ ገዛልኝ። በትክክል ትላንት ሚስትህ በጣም ስታለቅስባት ከረሜላ ገዛችልህ። ምን ማለት ነው? ይሄና ያ በጣም ይለያያል። ምንም አይለያይም እባክህ። ድሮ ትንሽ ከረሜላ ነበር፣ አሁን ደግሞ ከፍ ስላልክ ወደ ትልቅ ማቀየሩልህ። አንተም ማልቀስህን አቆምክ። ዳኒ ኩክሻይ መተሻል እንዴ? ሳሎን ውስጥ ምን ፈንድቶ ነው? ምን ነው የሶፋውን አቀማመጥ አልወደድሽውም እንዴ? እንዴት ሳታማክረኝ ቦታውን ትቀያይረዋለህ? ቤቱ ከራሴም ጭምር ነው። የመጀመሪያውን አቀማመጥ እኮ አንቺ ነሽ የመረጥሽው አይደል እንዴ? ግን ወድጄዋለሁ ብለኸኝ ነበር። አልወደድኩትም ብልሽ ትቀይሪው ነበር?
በሰዓቱ ደክሞኝ ስለነበር ምናልባት ላልቀይረው እችላለሁ። ስለደከመኝ ሳይሆን የኔን ፍላጎት እንደምንም ስለማትቆጥሪው ነው። ቆይ አንተ ምን ሆነሃል ዛሬ? ከመቼ ጀምሮ ነው ደግሞ ለቃዎች መቀየር እንደዚህ መጨነቅ የጀመርከው? ጡረታ ስወጣ ድምጼ የማይሰማበት ቤት መሆን ስለማልፈልግ ነው። መቼ ነው ደግሞ ጡረታ ለመውጣት ያሰብከው? ለምሳሌ በሰበብ ባስባቡ ሶፋ ላይ ያስተኛሽኝ ይሄው ወገቤ ተጣሟል። ስለዚህ ሁለተኛው መኝታ ቤቴ ለኔ እንዲስማማ ማድረግ ደግሞ ምን ችግር አለው? አረ ደሱን ሐሳብህ ታዲያ ጥሩ ነው። ጥሩ ተመልከት፣ አበባ ሰጣት። ብትወደው ታሸተው ነበር። ሴት ልጅ ተደብቃ ነው ደስታዋን የምትገልጸው። እየተጨቃጨቁ እኮ ነው። አይታይም እንዴ? እያማለላት እኮ ነው። ወንድ ልጅ ቆፍጠን ካለ ደግሞ እያማለለ ነው ማለት ነው። ባሻ ተናዳለች እኮ ሊሊ አልማለለችም። እሰይ ጭራሽ በጥፊ መታችው። እሱም ለመሳም መሞከር አልነበረበትም። መጣች። ሊሊ አንዴ ስሚ። እኔ በፍቅር መጎዳትን ለምጄዋለሁ። ነገር ግን አንቺ እኔን የምትፈልጊበት ቀን ይመጣል። ይኸውልህ ሄኖክ፣ እኔ ልብህን ልሰብረው አልፈልግም፣ ግን ፍቅረኛ መሆን አልችልም። አዝናለሁ። እሺ አንድ እድል ስጪኝ ሊሊ። አዝናለሁ፣ እንዳትከተለኝ። ደስ አላችሁ? ኧረ አላለንም። በእናንተ ምክንያት የሊሊን እህትነትንም አጣሁት። ያው ለአንተም እኮ ቢቆርጥልህ ነው ቆንጆ። ለእኔ ያዝናችሁ አይደለም፣ በእኔ ስለተወራረዳችሁ ነው። በእኔ የደረሰው ይድረስባችሁ። እኛ እኮ አግብተናል። የት ነው የሚደርስብን? ወይኔ ሄኖክ መረባሱ። አይዞ አጽናኝ አልፈልግም። በእኔ ተወራርዳችሁ የተበላላችሁት ገንዘብ እሾህ ይሁንባችሁ። አሜን። ባሻ እርግማን እኮ ነው። ይሁና፣ የበላኸው አንተ ነህ አይደለም? እሾህ ቦምብ ለምን አይሆንም? ለማንኛውም 10,000 ብር አለብህ። ይሁን። ቁማር ጀምራችሁ ነው? አይገርምም ሊልዬ? መልሱልኝ እንጂ በቁማር ነው የተስማማችሁት? የሰው ልጅ እኮ በመጥፎ ነገርም መልካም ነገር ያገኛል። በስንት ነገር የማንስማማ ሰዎች በቁማር ታረቅ። በጣም ታሳዝናላችሁ። እንዴት አየሽው ቀለሙን? ምንድነው? እሺ ቢጫው ምንድነው? አየሽ፣ ከለር ሳይንስ ነው። ቢጫ ደግሞ ደስታ የመፍጠር ኃይል አለው። አረ እስከ ዛሬ በእኔ ደስተኛ አልነበርክም ማለት ነው? አይደለም። ለምሳሌ አሁን በእኔ ተናደሽ ነው እያወራሽ ያለሽው። እኔ ግን በጣም ደስተኛ ነኝ። ምክንያቱም ቢጫ ደስታ የመፍጠር ኃይል ስላለው። ቆይ አላማ አንተ እኔን ቀስ በቀስ ከዚህ ቤት ማስወጣት ነው? ኩክሻዬ እንዴ በቢጫ ከለር ቤቱን ለቀሽ ሄድሽ ማለት ነው? ይሄ ለወሬ የማይመችም። እኔ ስንት የግድያ ሙከራ ተቋቁሜ እዚህ ቤት አለው አይደል እንዴ? የምን የግድያ ሙከራ ነው የምታወራው እንዴ? ለምሳሌ እራት ስንበላ እኔን የምታስቀምጪኝ ብሪጅ አጠገብና የበረንዳው በር አጠገብ ነው። ነፋሱ ቀስ በቀስ እየገባ እየሸቀሸቀ ይገለኛል አይደል? ቆይ ቲቪ ለማየት ይመቸኛል ብለህ ይሄንን ቦታ የመረጥከው አንተ ነህ አይደል? ነው አይደለም? እኔ ነኝ እንዴ ቦታውን የመረጥኩት? እባክህ በጣም ነው የምታሳዝነው። ከነቢጫዎች ቢሆንም ኩኪሻ ቦታው ለአንተ አይስማማም፣ ንፋስ ይመታል ብለሽ ማስቀየር የነበረብሽ አንቺ ነሽ። ዝም ያልሽው እንድሞት ነው። በእውነት ቀን ነው። እኔ እኮ እንዳንተ የመናገር ድፍረት ነው ያጣሁት።
ደፈርና ቆፍጥን ስትል ቦታቸውን ይይዛሉ። ኩኪ አንድ ቀን በሐሳቤ ተስማምታ አታውቅም። ግን ጨከን ብዬ ሶፋውን ስዘበራርቀውና እኔ እንደምፈልገው ሳስተካክለው ለጥ ጸጥ ብላ ተገዛች። አይ እኔስ እንዳንተ እድለኛ አይደለሁም። ይሄ ሁለቱን ሚስቶችን የፈቷቸው እንደዚህ እንዳንተ መብቴ ነፃነቴ ምናምን ስል ሶስተኛ ሚስቴን ግን ማጣት አልፈልግም። ዶክተር ሶስተኛ ሚስቴ ነው ያልከኝ? አዎ ይኸው የመጀመሪያውን እንዳንተ መብቴን ተነጠቅኩ ብዬ ስጨቃጨቅ ደካማ ነው እዛ ነገር ላይ ብላ ተኘለች። ምን ነው ዶክተር አሁን ነው የምትነግረኝ? አይዞህ ያንተ እኮ ሰላም እኔ ማድረግ የምፈልገውን ነገር ነው ደግሞ ያደረግከው። ኮርቼብሃለሁ። ለማንኛውም ዶክተር ለቀጣይ ኳስ ጨዋታ ደርሳለሁ። እኔ ግን መድረስ የምችል አልመሰለኝም። ምን አልከኝ? አይ ወዲህ ነው። ማንሽ ሃይማኖት ለእግሬ ውሃ ሙቂልኝ። ሰለሞን ለስቶቡ ሊሊ ትቀርባለች። የኔ እህት ባልነቱ እኮ ለአንቺ ነው እንዴ? ሚስቱ ስለሆንኩ ነው እንደሚያዘኝ? ባዝሽስ እምቢ ልትይ ነው? በተነሽና ሆና ሙቂ። ትሰማኛለህ ሰለሞን? ከዚህ በኋላ ሚስት አለኝ ብለህ እንዳታስብ እሺ? እኔን ማንሽ አሁንም ቁማሩን አልተዋችሁም እንዴ? በጣም ተሳዝናላችሁ። ማን ቀድሞ የሚወጣ ይመስላል? ሊሊ ናት። ቁጣው አልበረደላት። ባምሽ ሀይሚ ነች የምትወጣው። ቁጣዋ ቶሎ የሚበርድ አይደለም። እሺ እንሂድ። ሄደናል። እሺ ትሰማኛለህ? ለዘለዓለም ከኔ ተለይተህ ሶፋ ላይ ጥለኝ ነው የምተኛው። እሺ ኢየስ እችላለሁ። ተበላሽ ተበላሽ። የምን ሻንጣ ነው? እባክህ ጓደኛዬ ከዱባይ ቃል ካልኝ ነው። ትላንት ስለተፈጠረው ነገር ያስብኩ ትንሽ ሳላጋነን ነው የቀረው አልመሰለኝም። ትንሽ ከትንሽ ትንሽ ከፍ ያለ ጉዳይ እሱ አይደለም ማሪ። ሁሉንም ነገር በስምምነት ነው ማድረግ ያለብን። አንቺ ትክክል ነበርሽ። በጋራ ነው መወሰን ያለብን። አይ ችግር የለውም። ያው ማድረግ የፈለግከውን ያደረግከው። አውቃለሁ ተናደሽብኛል፣ ግን ሁሉንም ነገር እንደ አዲስ መጀመር እንችላለን። እሺ ካሁን በኋላ ግን እኔን ሳታማክር ምንም ነገር ብታደርግ እንዳሁኑ በቀላሉ የምታረቀ እንዳይመስልህ። ኧረ ምን ቦጣኝ፣ ካሁኑ መጀመር እንችላለን። ቤታችንን ሁለታችንን በምንፈልገው መልኩ ማስተካከል እንችላለን ነው። እሺ ከሶፋውን ጀምር። የቱ ጋር ቢሆን ቆንጆ ነው? በቃ እኔ አንድ ሀሳብ አለኝ፣ ከዛ አንተ ታግዘኛለህ። በደስታ በቃ ደህና ደሪ። በቃ ኩሻዬ እንተኛ። እሺ እንተኛ በቃ ኩሻዬ። አይበለውና እኔና አንቺ በጭቅጭቅ ወይንም
ፍቅራችን በቃ ቀንሶ ብንፋታ ለሰዎች በምን ተፋታን ብለሽ ትናገሪያለሽ? ያው በቃ ብዙ ጊዜ ያው ሴቷ ብዙ ስለማትታመን እኔ ባንተ እንደሆነ ነው የማሳብበው። ደግሞ ሌላ ሰበብም አላጣም አይደል? እሺ በቃ እንተኛ በቃ። እሺ እንተኛ።